ሰላም ጋይስ እንዴት ናችሁ? ዛሬ እስኪ ዩቲዩብ ቻናል ከስክራች ጀምሮ እንዴት እንደሚከፈት አሳያችኋለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። በቀጥታ ወደ ቪዲዮ ነው የምንሄደው። መጀመሪያ ዩቲዩብ ቻናል ክሬት ለማድረግ ሁለት አፖች ያስፈልጋችኋል። የመጀመሪያው ዩቲዩብ ራሱ ነው። ሁለተኛው ደግሞ ክሮም ያስፈልጋችኋል። እነዚህ ሁለት ተጠቅማችሁ ነው ክሬት የምታደርጉት። በተጨማሪ ደግሞ የጂሜል አካውንት ያስፈልጋችኋል። ጂሜል አካውንቱ ሜቢ ከዚህ በፊት ክሬት አድርጋችሁ እየተጠቀማችሁ ያላችሁ ልትኖር ትችላላችሁ። እንዲሁም ደግሞ እንደ አዲስ ክሬት አድርጋችሁ ደግሞ አዲስ ቻናል ክሬት ለማድረግ የምትዘጋጁ ልትኖር ትችላላችሁ። ሁለቱንም እንዴት እንደምትሰሩ ነው ማሳያችሁ። በቅድሚያ አሁን እንዳልኳችሁ መጀመሪያ ወደ ዩቲዩብ እንግባ። ዩቲዩብ ገብተን እንዴት ክሬት አድርገን ኒው ጂሜል አካውንት እንዴት ክሬት አድርገን እንደምንቀጥላ ነው የምናየው። ስለዚህ ዩቲዩባችን አንዴ እንጫናታለን። ከዛ እስከምትከፍትልን እንጠብቃት እና እኔ አሁን እዚህ ጋር ምንም የለኝም። ከዛ በኋላ ኤምቲቴክ ብዬ ነው እዚህ ጋር የከፈትኩት ያለው እና አሁን ደግሞ እዚህ ጋር ከላይ አካውንት የሚል ነገር አለ። እሷን አንዴ ጫናት አለው። እዚህ ጋር ብዙ ቻናል ክሬት ያደረኩት አለ እና ከላይ እዚህ ጋር የፕላስ ምልክቷን አዲስ አካውንት ለመክፈት በአዲስ አካውንት ክሬት ለማድረግ የፕላስ ምልክቷን አንዴ እንጫናታለን። ከዛ እዚህ ጋር ቼኪንግ ኢንፎ ይላል። እዚህ ጋር ቬሪፋይ ማድረግ አለብን። በጣት አሻራ ወይም በፊት ለፊት ስክሪን በምንቆልፍባት ፓተርን ተጠቅመን ቬሪፋይ እናደርጋትና እዚህ ጋር አካውንት ክሬት ያስደረገናል ማለት ነው። እዚህ ጋር ክሬት አካውንት የምትለዋን አንዴ እንጫናታለን። እዚህ ጋር ሁለት ነገር አምጥቶልናል። ፎር ማይ ፐርሰናል ዩዝ እና ፎር ወርክ ኦር ማይ ቢዝነስ የሚል ነገር አለ። እኛ ፎር ማይ ቢዝነስ የምትለዋን ነገር ማይ ፐርሰናል ዩዝ የምትለዋን ነገር አንዴ እንጫናትና እዚህ ጋር ደግሞ ጂሜል አካውንት የምንከፍትበትን ስም አስገቡ እያለን ነው። የመጀመሪያው እኔ ምን ልበለው ኤቲሲ እዚህ ጋር ደግሞ ኤቲሲ ቲክ ልበለው ከታች ኤቲሲ ቴክ ብየዋለሁ። የሁለተኛው ስም ኦፕሽናል ነው። ብታስገቡትም ባታስገቡትም ያናከለ ማተር አያደርግም፣ ቫልዩ አይኖረውም። ያ ማስገባትም ያለ ማስገባትም የእናንተ ምርጫ ነው። ከዛ እሱን ሁለቱንም ካስገባን በኋላ ኔክስት እንለዋለን። እዚህ ጋር ደግሞ ቤዚክ ኢንፎርሜሽን ብሎ የሚጠይቀን ያው የተወለድንበት ዓመተ ምህረት ቀን እና ጾታ ነው የሚጠይቀን። እዚህ ጋር ማወቅ ያለባችሁ ነገር እድሜያችሁ ስታስገቡ ግዴታ ከ18 ዓመት በላይ ልትሆኑ ይገባል። ያው ሞኔታይዝ ለማድረግ እንዲያመች። ከዛ በታች ከሆነ ሞኔታይዝ አይደረግላችሁም። ስለዚህ ከ18 ዓመት በላይ እንዲሆናችሁ አድርጋችሁ ነው ማስገባት ያለባችሁ። እኔ እዚህ ጋር 2005 ልበለው ቀን 5 ልበለው እና የተወለድኩበት ደግሞ ሜይ ልበለው። ጀንደር ያው ወንድ ነኝ እና ኔክስት ልበለው። እሺ እዚህ ጋር ደግሞ ጂሜል አካውንት እያስመረጠኝ ነው። እዚህ ጋር 3 ነው አምጥቶ እያስመረጠኝ ያለው። እዚህ ጋር እኔ የሚመቸኝን አንዱን እመርጣለሁ። ሜቢ እናንተ ጋር እንደዚህ ካልመጣላችሁ ጂሜል አካውንት ክሬት አድርጉ ብሎ ራሱ ምርጫ ይሰጣችኋል። ስለዚህ እዚህ ጋር እኔ የመጣውን በቀላሉ ያው ታይምም ለመቆጠብ ብዬ የመጣውን የመጀመሪያውን እመርጠዋለሁ። ከዛ አሁንም ኔክስት እለዋለሁ። እዚህ ጋር ደግሞ ፓስዋርድ ጠንከር ያለ ፓስዋርድ ማስገባት አለባችሁ። ሜቢ አካውንታችሁን ሀክ እንዳይደረግ ዩቲዩብ ቻናላችሁ። ስለዚህ ጠንከር ያለ አፐር ኬዝ እና ሎወር ኬዝ እንዲሁም ቁጥርና የተለያዩ ስፔሻል ካራክተሮችን ተጠቅማችሁ ማስገባት አለባችሁ። ስለዚህ እኔ 1 2 3 1 2 4 እዚህ ጋር ደግሞ ስፔሻል ካራክተሮቹ አትና ሃሽታግ የፕላስ ምልክቷን ላስገባ። ከዛ በኋላ እዚህ ጋር ደግሞ አፐር ኬዝ ኤ ሲ ልበለው፣ ሎወር ኬዝ ደግሞ ኤን ኤም ልበለው። ከዛ በኋላ ኔክስት ልበለው። ስለዚህ እዚህ ጋር አሁን በጂሜል አካውንት ክሬት አድርገናል ማለት ነው። እዚህ ጋር ፓስዋርድን ሴቭ ላድርግልህ እያለኝ ነው ጉግል። ስለዚህ ሴቭ አድርግልኝ ልበለው። ከዛ በኋላ አሁን ኔክስት እንለዋለን። ኔክስት እንለውና እዚህ ጋር እየነገረን ያለው የጉግል ፕራይቬሲ እና ተርምስ የሚል ነገር የጉግል ህግና ደንብ ይመስለኛል። እሱን ማንበብ ትችላላችሁ። ይህንን ያው ወደ ታች ታደርጉትና ተስማምቻለሁ ወይም አይ አግሪ የምትለዋን አንዴ እንጫናት አለ። እሷ ትንሽ እስከምትሄድ ታቆየናለች።
ትንሽ በትዕግስት እንጠብቃታለን አክሴፕት እስከሚያደርጉን ድረስ። ስለዚህ አሁን እየከፈተልን ነው ማለት ነው። ይቆያል። ያው ትዕግስት ይፈልጋል ነገርየው እና በዚህ መልኩ አዲስ ጂሜል አካውንት ክሬት አድርገናል ማለት ነው። አሁን በቀጥታ እዚህ ጋር ከታች የፕሮፋይል ምልክታችንን እንጫንና ወደ እዚህ እንገባለን። ከዚህ በኋላ ምን እናደርጋለን? እዚህ ከላይ አካውንታችን የምትል ነገር አለች፣ አካውንት የሚል ነገር አለ። እሷን አንዴ እንጫናታለን እና እዚህ ጋር የከፈትናቸውን አካውንቶች ነው የሚያሳየን። እዚህ ጋር አሁን የከፈትኩት ኤቲሲ ቴክ የሚል ነገር ከፍቻለሁ። ስለዚህ እዚህ ጋር መጥቷል ማለት ነው። ባይዞ እስካሁን እያሳያችሁ ያለው ጂሜል አካውንት ክሬት እንዴት እንደሚደረግ ወይም እንደ አዲስ የምትከፍቱ ሰዎች እንጂ ጂሜል አካውንት ኖሯችሁ ላይጠቅማችሁ ይችላል። ግን ጂሜል አካውንት ከአዲስ ከስክራች ጀምሮ ለመክፈት ነው የሚያስችል ወይም እሱን ለማያውቅ ሰው ለማሳየት ያክል ነው። ከአሁን በኋላ ቻናሉን ክሬት እናደርጋለን። አሁን ይህንን የፕሮፋይል ምልክቱን አንዴ እንጫነዋለን። ከዛ ይቀይርልናል ማለት ነው። ስለዚህ አሁን በዚህ ጋር በኤቲሲ ቴክ ነው የቀየረልኝ። አሁን እሷን አሁንም የፕሮፋይል ምልክቴን አንዴ እጫናታለሁ። እዚህ ጋር እንደምታዩት ቻናል ክሬት አላረኩም። ስለዚህ ምን እያለኝ ነው? ክሬት ቻናል እያለኝ ነው። አሁን አንዴ እጫነዋለሁ፣ እሱን ክሊክ አደርጋታለሁ። እዚህ ጋር የቻናላችሁን ፎቶ አስገቡ ይላችኋል። ካዘጋጃችሁ ማስገባት ትችላላችሁ፣ ካላዘጋጃችሁ ቀጣይ ማስገባት ትችላላችሁ። እዚህ ጋር ደግሞ ስም ቅድም ጂሜል አካውንት ነበር የከፈትኩበት የኤቲሲ ቴክ የምትለዋን ነገር እናንተ በአዲስ ስም መቀየር ትችላላችሁ። እሱን ኤዲት ማድረግ ትችላላችሁ። እዚህ ጋር ደግሞ አንድ ላይ የምትለዋ ደግሞ እንደ ሊንክ አይነት ነገር ነው ክሬት የሚያደርግላችሁ አሁን። ስለዚህ ይሄንን ኤዲት ካላደረጋችሁ ከታች መጥታችሁ ክሬት ቻናል ትሉታላችሁ። ስለዚህ ይሄንን ስነካው ቻናል ክሬት ይላል። ስለዚህ ቻናላችን ክሬት አድርገን ጨርሰናል ማለት ነው። ስለዚህ አሁን እስካሁን እያሳያችሁ የነበረው ከስክራች ጀምሮ እንዴት እንደሚከፈል መጀመሪያ ጂሜል አካውንት እንዴት ክሬት አድርገን አካውንቱን እንዴት ክሬት እንደምናደርግ ነው ያሳያችሁ። ዋናው ነገር ይቀረናል፣ እንዴት ሞኔታይዝ እንደሚሆን ነው አሁን ከአሁን በኋላ ያለውን ነገር ማሳያችሁ። ከዚህ ፊት ከፍታችሁም እየተጠቀማችሁ የነበራችሁ ሜቢ ሞኔታይዝ ያላስደረጋችሁ አሁን እንዴት ሞኔታይዝ እንደምናስደርገው ነው ማሳያችሁ በቀጥታ። አሁን ከዚህን ወጣና ወዴት እንገባለን? ወደ ክሮም እንሄዳለን። ቅድም መግቢያ ላይ ነግሬያችሁ ነበር ያስፈልገናል እያልኩኝ። ስለዚህ ገባና እኔ ቅድም ቀደም ብዬ ገብቼበት ነበር እና አሁን ላስተካክለው፣ ተመልሼ ልውጣና ላስተካክለውና እንደ አዲስ ልግባ እንዴ እና ወደ ክሮም እንገባና ምን ብለን እንጽፋለን? እዚህ ጋር ሰርች ባሩ ላይ youtube.com ብለን ሰርች እናደርጋለን። ትንሽ ያው እስከሚመጣ ይዘጋያል። ያው በትዕግስት መጠበቅ ነው እና እናንተ ጋር እንደዚህ ላይ ይመጣላችሁ ይችላል። እዚህ ጋር ማስተካከል ያለብን ነገር አለ። እዚህ ከላይ የምታዩትን 3 ነጥብዋን አንዴ እንጫናትና ወርታች ታርጉት። እዚህ ጋር ዲስክቶፕ ሳይት የሚል ነገር አለ። እኔ ጋር አሁን ዲስክቶፕ ሳይት ስላደረኩት ነው እንደዚህ ሆነልኝ። እናንተ ጋር ይቺ የራይት ምልክቷን ኦን መሆኗን ቼክ አድርጉና ከዚህ በኋላ ወደ ዲስክቶፕ ሞድ ይቀየርላችኋል። ይሄ ሌላ ምንም ፋንክሽን የለውም። ያው ስልካችን እንደ ኮምፒውተር ለመጠቀም እንዲያገለግለን ነው። ኮምፒውተር ላይ ሲሆን ያው ብዙም አይቸግረንም እንደዚህ ለመክፈት። ስልክ ላይ ሲሆን ግን ዩቲዩብ ስቱዲዮን ለማግኘት እንዲያመቸን እዚህ ወይ እናደርገዋለን ማለት ነው። አሁን እዚህ ጋር ከላይ የምትታያችሁ የፕሮፋይል ምልክቷን አለች ኤ ምልክት ማለት ነው። እኔ አሁን ኤቲሲ ቴክ ብያር ላይ ከፈትኩት እሱ ጋር የቻናሉ ስም ከላይ የፕሮፋይል ምልክት ጋር አለ። እሷን አሁንም አንዴ ጫናታለሁ። እሷን ከተጫንክ በኋላ በዚህ እንደምታዩት እዚህ ጋር ትንሽ ከታይ ዞም ለማድረግ ካበቸኝ ዞም ላድርግና ላሳያችሁ። ዞም አድርጌ ሳሳያችሁ እዚህ ጋር ዩቲዩብ ስቱዲዮ የምትል ነገር አለች። እሷን አንዴ እንጫናታለን። አሁን እሷን ከተጫነን በኋላ እንደዚህ አይነት ፊቸር ነው የሚያመጣልን። አሁን ወደ ዩቲዩብ ስቱዲዮአችን በተሳካ ሁኔታ ገብተናል ማለት ነው። ስለዚህ አሁን ዋናው ነገር የምናስተካክለው ሞኔታይዜሽን የምናስተካክለው እዚህ ጋር ነው ማለት ነው። ስለዚህ እዚህ ጋር በዚህ በእኔ አሁን በተቀመጥኩበት በግራ በኩል ያሉ የተለያዩ ነገሮች አሉ። እንደምሳሌ የኮሚኒቲ ዩቲዩባችን አናላይቲክስ የሚሰራበት ነገር፣ ዳሽቦርዳችን
እና የዶላር ምልክት እና ከስተማይዜሽን እነዚህ የመሳሰሉ ምልክቶች አሉ። በግራ በኩል ዙም አድርጌ ላሳያችሁ። ይኸው በዚህኛው በኩል ማለት ነው። በግራ በኩል ይኸው እነዚህ አሉ። ስለዚህ አሁን እኛ የምነካው ይሄ የዶላር ምልክቷን ወይም እርን የምትል ነገር አለች። ሜቢ በጽሁፍ ካመጣላችሁ እሷን አሁን አንዴ እንጫናታለን። እዚህ ውስጥ ከገባችሁ በኋላ አሁን ምን ይለናል? እዚህ ጋር ሞኔታይዜሽን ኢዝ ኖት አቬሌብል ኢን ዩር ሎኬሽን ይለናል። እዚህ ሌላ ሀገር መሆን አለበት። ስለዚህ ይህንን ለማስተካከል አፕዴት ዩር ሎኬሽን የሚል ነገር አለ ከታች እዚህ ጋር እሷን አንዴ እንጫናታለን። እዚህ ጋር ካያችሁ ለዚህ ጋር አሁን ቤዚክ ኢንፎ፣ አድቫንስድ ሴቲንግ እና ፊቸር ኤሊጂቢሊቲ የሚል ነገር አለ። እዚህ ውስጥ ነው የምናስተካክለው። ስለዚህ ሴሌክት እዚህ ጋር ምን ካውንትሪ ኦፍ ሪዛይደንስ የሚል ነገር አለ። የመኖሪያ አገራችን ወይም አድራሻችን አገራትን ሴሌክት አድርገን እዚህ ጋር እንሞላለን ማለት ነው። ስለዚህ እዚህ ጋር ምን እናደርጋለን? የኛው ኢትዮጵያ ስለሌለች አሁን ብዙ ሀገራት አሉ እዚህ ጋር ሜምበርሺፕ የሆኑ እና እኔ እንደምሳሌ ይሄ ለማሳይ ስለሆነ ዩናይትድ ስቴትስ ኦፍ አሜሪካ ወይም ዩኤስኤ ነው ማድረገው። ስለዚህ እዚህ ጋር ዩኤስኤ መርጬ ዩናይትድ ስቴትስ ልበላት እኔ ይሄው ዩናይትድ ስቴትስ አድርጊያታለሁ። ከዛ እዚህ ጋር እንደዛ ካረጋችሁ በኋላ ከታች ደግሞ ኪወርድስ የሚል ነገር አለ። የኪወርድ ያን ያክል እንትን ላይ ይችላል፣ በኋላ ማስገባት ትችላላችሁ። ከዚህ በኋላ ወዴት እንሄዳለን? ወደ አድቫንስድ ሴቲንግ እንሄዳለን። አድቫንስድ ሴቲንግ ጋር ስንመጣ እዚህ ጋር በጣም መሰረታዊ ነገር ነው። እዚህ ጋር የምትሰሩት ኮንቴንት ለህፃናት ነው አይደለም የሚል ነገር አለ። ስለዚህ ይሄን ካላደረጋችሁ ብዙ ጊዜ ቫይራል ራሱ የመውጣት እድል አይኖረውም፣ ይሄን ካላስተካከላችሁ ቪዲዮ ስትሰሩ። ስለዚህ በጣም እንትን ያስቸግራችኋል። እና ይሄንን ከታች የስ ሴት ዚስ ቻናል አስ ሜድ ፎር ኪድስ የሚል ነገር አለ። እሱ ለህፃናት ነው የምሰራው ብላችሁ ማለት ትችላላችሁ እዛ ጋር ከነካችሁት። ሁለተኛ ደግሞ ኖ ሴት ዚስ ቻናል ኢዝ ኖት አስ ኖት ሜድ ፎር ኪድስ የሚል ነገር አለ። እሱ ደግሞ ለህፃናት አልሰራም የሚል ነገር አለ። ስለዚህ እኛ የምናደርገው እዚህ ጋር ነው ማለት ነው። አሁን ለህፃናት አይደለም የምንሰራው እኛ የምንሰራው ኮንቴንት። ስለዚህ ይሄንን እንቀይረዋለን ማለት ነው። ከዛ በኋላ እዚህ ጋር በቃ ከዚህ ያናክል የሚጠቅማችሁ ነገር የለም። ከዚህ በታች ያለውን ነገር እዚህ ከታች ያሉት ነገሮች ቪዲዮ ካልቲያችሁ ኢንሄንስ ያደርጋል። ዩቲዩብ ቪዲዮ አፕሎድ ስታደርጉ ዩቲዩብ ራሱ የእናንተ የድምጽና የቪዲዮ ጥራታችሁ የማስተካከል ነገር አለው። እዚህ ጋር ደግሞ ብዙ ነገር አለ። ብቻ ይሄንን በጣም አድቫንስ ወይም ኤክስፐርት ስትሆን በደንብ እያወቃችሁ ስትሄዱ ማስተካከል ትችላላችሁ። አሁን ይሄኛውን በዚህ መልኩ አስተካክለናል ማለት ነው። ስለዚህ አንድ የመጨረሻ አሁን የሚቀረን ነገር አለ። ፊቸር ኦፍ ኤሊጂቢሊቲ የሚል ነገር አለ። እዚህ ጋር ያለውን ነገር ነው የመጀመሪያው ኢኔብል ሆነዋል። ሁለተኛውና ሶስተኛው ደግሞ ኤሊጂብል እያለን ነው። ስለዚህ እዚህ ጋር የሁለተኛውን ማስተካከል አለብን ግዴታ። እዚህ ጋር አሁን ለምሳሌ ስትሪም ለማድረግ ፈልጉ ላይቭ ስትሪም። ሁለተኛ ደግሞ ቪዲዮአችሁ ከ15 ደቂቃ በላይ ለመጫን ከፈለጋችሁ ደግሞ እዚህ ጋር ማስተካከል አለባችሁ ግዴታ። ታምብኔላችሁ ለተለያዩ ነገር በጣም መሰረታዊ ነገር ነው እዚህ ጋር ያለው ነገር። ስለዚህ የመጀመሪያው ስታንዳርድ ፊቸር የምትለዋን ነገር እሷ ኦን ሆናለች። ስለዚህ አሁን ሁለተኛው ነው የሚቀረን ኢንተርሚዲየት ፊቸር የምትለዋን ነገር። ስለዚህ ያቺን ነገር ምን መሆን አለባት? ኢኔብልድ መሆን አለባት፣ ማስተካከል አለብን። እና ይሄንን ኢኔብል ለማድረግ ደግሞ የሚያስፈልጉ ነገሮች አሉ። የሚያስፈልጉት ነገሮች ምንድናቸው? የሚያስፈልገን ነገር ምንድነው? ስልክ ቁጥራችን ቬሪፋይ ማድረግ አለብን፣ ፎን ነምበራችን። ምክንያቱም ይሄን ቪዲዮ አሁን ለምሳሌ ከ15 ደቂቃ በላይ ቪዲዮ አፕሎድ ለማድረግ ይሄኛው ግዴታ መስተካከል አለበት። ሁለተኛ ደግሞ ላይቭ ስትሪም ለመግባት ይሄም በጣም ወሳኝ ነገር ነው። ስለዚህ ቬሪፋይ ማስደረግ አለብን ፎን ነምበራችን። ስለዚህ አሁን እዚህ ጋር ፎን ነምበራችን ስናስገባ ቅድም እንዳያችሁት ሎኬሽናችን አፕዴት አድርገናል። ዩናይትድ ስቴትስ ኦፍ አሜሪካ ወይም ዩኤስኤ አድርገናል። ግን እዚህ ጋር አሁን የምናደርገው ወይም የአሜሪካን ቁጥር ምናምን አይደለም የምናስገባው። እዚህ ጋር ደግሞ የሚያስፈልገው ምንድነው? ፎን ነምበራችን የምናስገባው ኢትዮጵያን ነው የምናስገባው። ስለዚህ ካውንትሪያችን ኢትዮጵያን መርጥና እዚህ ጋር አሁን ቬሪፋይ ስናደርገው ፎን ነምበር ቬሪፋይ ስናደርገው አሁን እዚህ ጋር ሀገራችን ኢትዮጵያን ስልክ ቁጥር የኢትዮጵያን ስም አስገብተን ከዛ በኋላ የኢትዮጵያ ስልክ ቁጥር እናስገባለን ማለት ነው። ስለዚህ እዚህ ጋር ዩናይትድ ስቴትስ ያልኩት ቦታ መጣና ወደ ታች አረግና ማን ፈልጋለሁ ኢትዮጵያ የምትል ነገር አለች እዚህ ጋር። ስለዚህ ኢትዮጵያን አረጋታለሁ እዚህ ጋር። ኢትዮጵያ የት ነሽ? ይሄው እዚህ ጋር አለች።
አፕላይ አድርጋት። ስለዚህ አሁን እዚህ ጋር ስልክ ቁጥሬን አስገባለሁ ማለት ነው። ስለዚህ አሁን እዚህ ጋር በቃ እኔ ስልክ ቁጥሬን ባስገባም ባላስገባም ባልስ ሌለው ለእናንተ ልንገርና ልጨርሰው እዚህ ጋር ያለውን ነገር። ስለዚህ እዚህ ጋር ስልክ ቁጥራችሁ ታስገባላችሁ። እዚህ ጋር ካስገባችሁ በኋላ ከላይ ደግሞ ምን ይላል? how should we deliver your verification code to you ይላል። እንዴት አድርጌ ቬሪፊኬሽን ኮዳችሁ ልላክላችሁ የሚል ነገር አለ። ስለዚህ እናንተ የሚመቻችሁን መምረጥ ትችላላችሁ። ቴክስት ሚዝ ቬሪፊኬሽን ኮድ ይላል፣ ወይም ቬሪፊኬሽን ኮዱ በጂሜል አካውንታችሁ ወይም ዳይሬክት ጎግል ይልክላችኋል፣ ኤስኤምኤስ ማለት ነው። ስለዚህ በምታስገቡት ስልክ ቁጥር በኤስኤምኤስ ጎግል ኮዱን ሴንድ ያደርግላችኋል። ሁለተኛ ደግሞ ደውሎ ወይም ኮል ዊዝ አውቶሜትድ ቮይስ ሜሴጅ ይላል። በድምጽ እንዲነግራችሁ ከፈለጋችሁ ደግሞ እሱን ታርጉታላችሁ። እኔ ጋር ያለው ምንድነው ላክልኝ በሜሴጅ ወይም በኤስኤምኤስ ላክልኝ ብየዋለሁ። ስለዚህ በዚህ መልኩ አድርጌ ኔክስት እለዋለሁ። እዚህ ከታች ኔክስቷን አሁን እየታየች አይደለም፣ ስልክ ቁጥሩን አስገብቼ ስጨርስ ነው። አሁን ለምሳሌ ዝም ብዬ ሃይላይት አስገባላችሁ የሆነ ስልክ ቁጥር ይሄው ባስገባ አያችሁ ከታች ኔክስት የምትለው አሁን በርታለች። ስለዚህ ከዛ ያን ካስገባችሁ በኋላ ኔክስት ትሉትና ትጨርሳላችሁ ማለት ነው። ከአሁን በኋላ ያው ዩቲዩብ ቻናላችሁ ሞኔታይዝ ሆኗል እና ከ15 ደቂቃ በላይ ቪዲዮ አፕሎድ ማድረግ ትችላላችሁ። የተለያዩ ነገሮች መስራት ትችላላችሁ። በዚህ ወይ መክፈት ትችላላችሁ ማለት ነው። የዛሬው ቪዲዮ በዚህ ይሄን ይመስላል እና ቪዲዮ ከተመቻችሁ ላይክ ማድረግ፣ ሰብስክራይብ ማድረግ እንዲሁም ሼር፣ ኮሜንት ማድረግ እንዳትረሱ። ይመቻችሁ።